ሰላም ጤና ይስጥልኝ። የፋይዳ ሶሉሽን ቤተሰቦች በኢትዮጵያ ብሔራዊ ባንክ መመሪያ መሰረት ሁሉም ዜጋ የባንክ ሂሳቡን ከፋይዳ መታወቂያው ጋር ማስተሳሰር እንዳለበት ያሳወቀ ሲሆን በዚህ ቪዲዮ እንዴት አድርገው ከባንክ አካውንቶ ጋር ማስተሳሰር እንደሚችሉና በምን ያህል ጊዜ ሰሌዳ ውስጥ መጨረስ እንዳለቦት የምገልጽላችሁ ይሆናል። ለዚህ ቻናል አዲስ ከሆኑ እንደዚህ አይነት ወቅታዊና ወሳኝ የመፍትሄ መረጃዎችን የምንለቅበትን ቻናል ሰብስክራይብ በማድረግና ይህን አስቸኳይ መረጃ ለብዙ ሰው እንዲደርስ ላይክና ሼር በማድረግ ይጀምሩ። ናሽናል አይዲ ሶሉሽን መቼም አሁን ባለንበት የዲጂታል ዘመን ትክክለኛነቱ የተረጋገጠና ደህንነቱ የተጠበቀ የመታወቂያ ስርዓት መኖሩ ለሀገር እድገት ምን ያህል ጠቃሚ እንደሆነ ለመገመት አያዳግትም። ታዲያ ለዘመነና ደህንነቱ ለተረጋገጠ የባንክ አገልግሎት የባንክ ሂሳቡ ከፋይዳ መታወቂያ ጋር ማጣመር ይኖርቦታል። ይህን በማድረጌ ምን እጠቀማለሁ? ባንኮችስ ከዚህ ምን ይጠቀማሉ? የሚለው የሁሉም ሰው ጥያቄ ሲሆን ከጥቅሞቻችሁ ውስጥ ጥቂቶቹ እነዚህ ናቸው። ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ለማስተላለፍ፣ የብድር አገልግሎትን ለማግኘት፣ በአንድ ፋይዳ መታወቂያ የሁሉንም የባንክ ሂሳብ ለመጠቀም፣ ወንጀሎችን ለመከላከል፣ ባንኮች የደንበኞቻቸውን ትክክለኛና ወቅታዊ መረጃ ለማግኘትና በተጭበረበረ ማንነት የሚፈጸሙ ወንጀሎችን ለመከላከል ይረዳቸዋል። ስለሆነም እስከ መጋቢት 30 ድረስ ያሉትን የባንክ አካውንት በሙሉ በአካል በመሄድ ወይም በኦንላይን ከፋይዳ መታወቂያ ጋር ማጣመር ይኖርቦታል። ይህን እስከ መቼ የጊዜ ገደብ ውስጥ ነው ማድረግ ያለብኝ? ለአዲስ አበባ፣ ለሐረሪ ክልል፣ ለድሬዳዋ፣ በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም ለክልል ተጠሪ የሆኑ ከተማ አስተዳደሮችና በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች ከ1 ታህሳስ 2018 ዓ.ም ጀምሮ እስከ ከታህሳስ 30 2018 ዓ.ም ሲሆን የባንክ አገልግሎት ፋይዳን መሰረት አድርጎ መሰጠት የሚጀምረው ደግሞ ከ1 ጥር 2018 ዓ.ም ጀምሮ ነው። በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይንም ቀበሌዎች ከ1 ጥር 2018 ዓ.ም ጀምሮ እስከ ከመጋቢት 30 2018 ዓ.ም ሲሆን የባንክ አገልግሎት ፋይዳን መሰረት አድርጎ መሰጠት የሚጀምረው ደግሞ ከሚያዝያ 1 2018 ዓ.ም ጀምሮ ነው። በአካል መሄድ ሳይጠበቅቦት በኦንላይን በቤቱ ሆነው እንዴት ማስተካከል እንደሚችሉ አሁን የማሳዩት ይሆናል። ማሳሰቢያ፣ ይሄ የኢትዮጵያ ንግድ ባንክ ተጠቃሚ ለሆነ ሰው ብቻ ነው። ሌላ ባንክ የሚጠቀም ሰው በአካል ባንኩ በመሄድ ትክክለኛውን የማስተሳሰሪያ መንገድ በመጠየቅ ማስተሳሰር ይኖርቦታል። በመጀመሪያ ወደ ቴሌግራም ቻናላችን ወይንም ከዚህ ቪዲዮ ዲስክሪፕሽን ስር የሚያገኙትን ሊንክ ተጭነው ወደዚህ ድረገጽ ይወስዱታል። በመቀጠልም የንግድ ባንክ አካውንት ቁጥሮን በትክክል ያስገቡ። ከዛም ጌት ኦቲፒ የሚለውን ይጫኑ። ወደ ንግድ ባንክ አካውንቶ ጋር የተመዘገቡበት ስልክ ጋር አጭር ቁጥር ይላክሎታል። እሱም በትክክል ያስገቡ። በመቀጠልም የፋይዳ ቁጥሮትን በማስገባት የተላከሎትን አጭር ቁጥር በትክክል ያስገቡ። ከዛም ሃሎ የሚለውን ይጫኑ። በመጨረሻም አክሴፕት አንድ አፕዴት የሚለውን በመንካት ይጨርሳሉ። ስለዚህ አሁን ባሳየኑት መሰረት በቀላሉ በቤቶ ማስተሳሰር ይችላሉ። በቀጣይ ቪዲዮ አዳዲስ መረጃ ሲኖር እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረጎትን እንዳይረሱ። መልካም ጊዜ ይሁንልዎት። የፋይዳ መረጃዎት ላይ የስም፣ የትውልድ ቀን፣ የአድራሻ እንዲሁም የጾታ ስህተት ካለ ከዚህ ቀጥሎ በምነግራችሁ አድራሻ በማየት በቀላሉ ማስተካከል ይችላሉ። ለፋይዳ ብሔራዊ መታወቂያ ተመዝግባችሁ ነገር ግን የፋይዳ ልዩ ቁጥር ያልደረሳችሁ እንዲሁም ተልኮላችሁ በተለያዩ ምክንያቶች ከስልካችሁ የጠፋባችሁ የትም ሳትሄዱ ባላችሁበት ሆናችሁ በቀላሉ በእኛ በኩል ማስላክ ትችላላችሁ። እኛን ለማግኘት በመጀመሪያ በየሳምንቱ ወቅታዊ መረጃ የምንለቅበትን ወደ ናሽናል አይዲ ሶሉሽን ዩቲዩብ ቻናል በመግባት ሰብስክራይብ በማድረግ የደውል ምልክቷን ያብሩ። በመቀጠል ይህን እኛን ለማግኘት ከሚለው ስር የሚገኘውን ሊንክ በመንካት ወደዚህ አማራጮች ይወስዶታል። እርሶም በሚጠቀሙት ድረ ገጽ መርጠው ቀጥታ ማነጋገር ይችላሉ። ናሽናል አይዲ ሶሉሽን